ሰላም ሰላም ውድና የተከበራችሁ የሙሰላም ቻናል ቤተሰቦች እንዴት ናችሁ? ያለሁ ሰላም ነኝ፣ እግዚአብሔር ይመስገን። ስራ፣ ጤና፣ ምቾት ሁሉ ሰላም በእኔ ያለሁ እግዚአብሔር ይመስገን። ኑ ዛሬ አብረን ኤዳም እንስራ። እንግዲህ ይሄ ኤዳም ሰው ቤት የሚሄድ ነው። እስከ መጨረሻው እየተከታተላችሁኝ አብረን እንስራ። እዚህ ጋር እንግዲህ እንደምታዩት ኩዳሬን ጨርሼ ከታትፌ ሽንኩርቴንም ጃህዝ አድርጌያለሁ። አሁን ሽንኩርቴን ወደ ብረት ድስቴ ገልብጫለሁኝ ማለት ነው። እነዚህ ጋር እንግዲህ አብረን እንስራ። ስህተት ካለ ደግሞ አርሙኝ፣ አታርሙኝ አለለም፣ አርሙኝ። እንደዚህ ሽንኩርቴን እዚህ ጋር ጠበስ ጠበስ አደርጋለሁ። የምሰራው ደግሞ በዘይት ዘይቱን ነው። ዘይት አይዲ አይደለም፣ ዘይት አይዲ አይበላም ልጃችን ማለት ነው። ኤዳም ተሰርቶ ይላክልኝ ተብሎ እየተሰራ ነው። እንግዲህ ይኸው እዚህ ጋር ድንቼም ካሮቴም ሁሉም ነገር ከታትፌ አጣጥቤ አስቀምጫለሁ ማለት ነው። እዚህ ጋር እንግዲህ እንደምታዩት አልከፈት ብሎኝ እየታገልኩ ነው። በአንድ እጄ እየቀረጹ በአንድ እጄ እየከፈትሁ ማለት ነው። እና በዚች ነው የምሰራው። እዚህ ጋር ዘይቴን ጨመርኩ። እዚህ ጋር እኔ ለየት የሚያደርገው ነገር እንደዚህ ዘይቴን ጨምሬ ሽንኩርቴን እጠባብሳለሁ። ከዛ መጀመሪያ የማደርገው ሽንኩርትና ዘይቱ ላይ ደጃጅ አይደለም ፎሰሊያና ካሮት አደርጋለሁ ማለት ነው። ፎሰሊያና ካሮቱን የማደርግበት መጀመሪያ ጥማጥ ማጁን ማድረግ እንችላለን። በስ ግን ውሃ ስለሚል ስላየሁት መጀመሪያ እሱን ከሽነዋለሁ እኔ ማለት ነው አብሬ ከሽንኩርቴ ጋር። ይሄ ጋር ደግሞ ደጃጀን ገረፍ ገረፍ እያረኩ ነው። ይሄው እንደምታዩት ፎሰሌን ጨመርኩ። አሁን እዚህ ጋር ደግሞ ይሄው እንደዚህ ካሮቴን ጨመርኩ ማለት ነው። ጥማጥ ማጁን አልገባም ገና። እንደዚህ ጥብስ ታረኩት ውሃውን ምጥጥ ታደረገ በኋላ እጨምራለሁ ማለት ነው ጥማጥ ማጁን። ሁሉንም ጃሄዝ አድርጌያለሁ እንዲያፈጥነኝ ማለት ነው። በዚህ መሃል ድክም እስከሚለኝ ድረስ ስንቴ ተደወለ ስንቴ ደረሰ ተባልኩ። ያው አሁን እዚህ ጋር እንደዚህ ጥማጤሜን አስገባሁኝ ማለት ነው። እዚህ ጋር ከደን እያደረገው ገረፍ ገረፍ አደርገዋለሁ አብሬ ከሽነዋለሁ። ምርጥ ነው ከምላችሁ በላይ ማለት ነው። እስከ መጨረሻው ድረስ እውት እንዴት እንደሚሰራ ታውታላችሁ። ጣፋጭ ቀላል የሆነ እንደዚህ አድርጌ ለልጄ ነው የሚባለው ለብር ልጄ ሰርቼ ልሰጥ ነው ማለት ነው። አሁን እዚህ ጋር ቲማቲሜን አድርጌ እንደዚህ ከደን አድርጌ ስመለስ እንደዚህ ሆኗል ማለት ነው። ያምራል፣ ምርጥ ነው። ያው ሸፈፍም ገደድም ቢል እንግዲህ በአንድ እጅ ይዞ በአንድ እጅ ስራ ነው። እዚህ ጋር አሁን ደጃጃችንን እንጨምራለን ማለት ነው። እንደምታዩት ገረፍ ገረፍ ተደርጓል። ውሃ የለው ታጥቧል። ገረፍ ገረፍ አድርጌ ስጨርስ አጥብ አድርጌዋለሁ። ያው መጀመሪያ ግን በደንብ አጥቤ በሎሚ በጨው ዘፍዝፌ ነው አጥቤ ገረፍ ገረፍ ያደረኩትኝ ውሃውን እንዲመጥ ማለት ነው። እዚህ ስጨምረው ውሃ እንዳይኖርብኝ እና ገረፍ ገረፍ አድርጌም ደግሞ ዝም ብዬ አልጨመርኩትም። መልሼ እጥብ አድርጌ ነው አሁን ወደዚህ የጨመርኩት ማለት ነው። እንደዚህ እንደምታዩት እንግዲህ ያማረ በጣም ነው የሚጣፍጠው። የሚገርማችሁ ምርጥ ነው። በነገራችን ላይ ቅመም እንዳጨምር ተብዬ ነበረ። እኔ ጨምሬያለሁ። እንግዲህ ታበላውም ታመመውም ይብለውና የመመው ብዬ እዚህ ጋር ባህራት መሸከል ማጅ ከሙንና ፍልፍል አስዋጥ ጨው ግርፋ እንደዚህ አድርጌያለሁ። እሱ ግን ያለኝ ጥቁር ምንድነው የሚባለው ፍልፍል አስዋጥ፣ ይቅርታ ፍልፍል አስዋጥ አድርገሽ አንድ ማጅ አድርገሽ ስሪልኝ ያለኝ። እሺ ብዬ እኔ ሌላውን በራሴ ፍቃድ ነው ጨመርሽ አልጨመርኩም ብዬ ሰራሁላቸው። ግን ይበላል ምንም እንትን የሚላቸው ነገር የለም። አይናቸው ሲያይ ግን አይወዱም።
እንደዚህ አድርጌ ሰራሁኝ ማለት ነው። ምክንያቱም ቢቀነስ እንኳ ትንሽ አብረን መብላታችን ስለማይቀር እንዲጣፍጥ ብዬ ማለት ነው የጨመርኩበት። እንደዚህ ውሃን ጠብ እያደረገው እሽት አደረገው። ከዛ ኩዳሬን ምንን እጨማምራለሁ ማለት ነው። እና ከምላችሁ በላይ ቆንጆ ነው የሚጣፍጥ አድርጌ ሰራሁለት። በነገራችን ላይ ጎበዝ ነሽ ይላል። ጎበዝ ነሽ ምግብ ስትሰሪ ይላል። እኔ ግን ያው ትንሽ እንዲህ ለምን ሚስቱ አሰራም እላለሁ። እነጫነጫለሁ ስሪ ባሉኝ ሰዓት እነጫነጫለሁ። እዚህ ጋር ደግሞ ፍልፍል በርድ ፍልፍል ሮሚ ጨመርኩ ማለት ነው። እና አብሬ እንዲህ እቁላላ ስለፈለግኩ እንደዚህ ጥብስብስ አደርገዋለሁ። እዚህ ይቀጥላል ትላላችሁ። ከደን ከደን እያደረገው ትንሽ በሰል ታለ በኋላ እጨምራለሁ። እንደዚህ እንትን እያልኩ በጣም የፍጥነት ስራ ነው። ምንም ማድረግ አይቻልም። እንደዚህ እያደረግን እዚህ ጋር ደግሞ እንግዲህ ያው ድንቼን ጨመርኩ። ይቀጥላል። ኩሳ ተጨመረ። አሁን የሚቀረኝ እንግዲህ ባሚያ ነው። ይሄን እንደዚህ እንትን ልበልና ባሚያ በነገራችን ላይ ምንድነው የሚባለው? ባዲንጃር ለምን አልጨምረሽም እንዳትሉ፣ ባዲንጃር አይበሉም። ባዲንጃር እንደዚህ ሰው ሲመጣ ላዙማ ካልሆነ በቀር ባዲንጃር ቤት ውስጥ ያን ያክል ብዙም እንትን አይሉም። ባዲንጃርን የምንጠቀመው መተበል ለመስራት ነው፣ ለሰላጣ ለዛ ነው እንጂ ያን ያክል ፍላጎት ኖሯቸው አይበሉትም። እንደዚህ እዚህ ጋር ደግሞ ይሄው ትንሽ ጠብ አርጌው ሄል የተወሰነ አመሳስለውና በአንድነት እንትን እለዋለሁ። ቀዝቃዛ ውሃ ከምንጠቀም ግን በሞቀ ውሃ ብናደርገው በጣም የተመረጠ ነው። ከምንም በላይ ቆንጆ ነው። ፍጥነትም ይኖረዋል። እንደገናም ደግሞ ያኔ ያለ አይደለ ውሃ የማዘል ባህሪ አይኖረውም ኩዳሩ። እዚህ ጋር እንግዲህ ውሃዬን ጨመርኩ ከለስኩኝ ማለት ነው። እንደዚህ አደራርጌ ክድ እናደርጋለሁ እና እንደዚህ አድርጌ ክድ እናደርጋለሁ። ከዛ አሁንም እጃችን ሳያቆም ባጭር ነው የተከለሰውና እንዳይዝ የሆነ ተስሩ ያዝ ታደረገ ደግሞ ጥሩ እንትን አይኖረውም። ጥሩ ጣዕም አይኖረውም። ጣዕሙንም እንዳያበላሽብን ማሰል እያደረግን እንደዚህ አይነት ማሰል እያደረግን ስራችንን እንቀጥላለን ማለት ነው። እና አሁን እዚህ ጋር ደግሞ አንዲት ቃሪያ ለጣዕሙ ባሚያ ተጨመረ። ባሚያን ጨመርኩኝ። እንደዚህ በዚህ መልኩ አዋዋድኩኝ። ባሚያ እስከሚበስል ድረስ ደግሞ ትንሽ ከደን አደርጋለሁ። አሁንም ዞር ብዬ ማሰል እያደረገው እንትን እላለሁ ማለት ነው። በተለይ ቂጡ እንዳይዝ በጣም ነው ጥንቃቄ የሚያስፈልገው። ቂጡ ተያዘ ትንሽ ነው የሚበቃው። የመጎርናት ጣዕም እንዳያመጣ ቶሎ መሰል ባጭሩ ነው። እንደዚህ እንትን ያለ አይደለም፣ ደረቅ ያለ ነው። መረቅ ምናምን የለውም እና ለዛ ነው እንጂ ተኔ በልጥ ደግሞ እናንተ ታውቃላችሁ። ስተት ካለው አይ ይሄን አስተካክል ይበሉኝ፣ አስተካክላለሁ። ምንም ችግር የለብኝም። ያጠፋሁትም ካለ ደግሞ አርሙኝ። አይ ይሄን አጥፍተሻል ታላችሁ ደግሞ ቅሬታ የተሰኛችሁ ካላችሁ ይቅርታ ጠይቃለሁ። ይቅርታ ትልቅነት እንጂ ሌላ ምንም ነገር በእኛ ላይ የሚያደርሰው ነገር የለም። እና እንደምታዩት እንግዲህ ይኸው እዚህ ጋር በዚህ መልኩ እየደረሰ ነው ማለት ነው። ያን ያክል ብዙም እንትን የሚወስድብን ነገር የለም። እነዚህ ጋር አሁን እንደዚህ አድርጌ ይሄንን አስቀመጠው። ይኸው እዚህ ጋር የተጠቀምኩት ኩዝበራ ነው። እንደ በግዶንስ ማለት ነው። ይቅርታ በግዶንስ በጣም ምርጥ ነው። ሰርታችሁ ቅመሱት። በግዶንስ ከምንም በላይ ቆንጆ ነው።
እና እዚህ ጋር ይኸው ጨረስኩ። ቻው፣ አበረታቱኝ።